ኢየሱስ ቲቶ ምዕራፍ 2:1 ላይ አንተ ግን ሕይወት ስለሚገኝበት ትምህርት የሚገባውን ተናገር ይላልና ሐዋርያ ጳውሎስ ለአገልጋዩ ጢሞቴዎስ እንደተናገረ እኛም በዚህ ዘመን በቀረልን አንተ ግን አንቺ ግን እናንተ ግን ሕይወት ስለሚገኝበት ትምህርት የሚገባውን ተናገሪ እንናገር። ትምህርታችን ምንድነው? ክርስቶስ ነው፣ ወንጌል ነው። ያን መናገር እንድንችል እግዚአብሔር አምላክ ይርዳን። አመሰግናለሁ። ወንድማችሁ መምህር ሚልኪያስ ናሚ ይባላለሁ። ዛሬ ነሐሴ 4 በጋወር ቃልዮት ቤተክርስቲያን ለአገልግሎት አብረን በተሰባሰብን ላይ ይህንን መልእክት ለማስተላለፍ ደርሻለሁ። ዛሬ ይህንን እንደሰማችሁ ለቀጣይ ዘመናችሁ በቀረልን ዘመን እኛ ሕይወት ስለሚገኝበት ትምህርት በኑሯችን በየትኛውም ቦታ ሕይወት ስለሚገኝበት ትምህርት ሕይወት ስለሚገኝበት አገልግሎት እንድናገለግል እግዚአብሔር ይርዳችሁ፣ እግዚአብሔር ይርዳን ማለት እወዳለሁ። እግዚአብሔር ቃል እንድንሰማ ልናጠና ይህንን ጊዜ ይህንን እድል የሰጠንን ጌታን ያመሰገነን ከእግዚአብሔር ቃል አጠር ያለ 1 እና 2 3 ከዛም ያለፈ ነጥቦችን አብረን ለመካፈል እንፈልጋለን። ይኸውም በክርስቶስ አምኖ መዳን አጋጣሚው ሳይሆን እድል ነው። በጣም እድል የማይገኝ እድል ነው። ይሄን ዛሬ ደግሞ በክርስቶስ ማመን ክርስትና የሚጀምረው ከመቀመጥ ከማረፍ እንደሚቀጥል ወይም እንደሚጀምር የእግዚአብሔር ቃል በኤፌሶን ምዕራፍ 1:2 ላይ ይናገራል። በክርስቶስ የአማኞች ማንነት በክርስቶስ አዲስ ፍጥረት ቦታቸው የት ነው? በእግዚአብሔር ቀኝ ነው። ሌላው የአማኝ በክርስቶስ ማንነት ባህሪው ምን ይመስላል? መመላለስ ነው ወይም የሚመላለስ ነው። ሌላ ደግሞ በክርስቶስ ያገኘነው የማስታረቅ እድል ነው። ይህ ሚዲያ በጋወር ቃልዮት ቤተክርስቲያን የተዘጋጀ ስለሆነ ከዚህ የሚቀጥሉ ብዙ የተሻለ ትምህርቶች፣ ብዙ የተሻለ መዝሙሮች በዚህ የሚለቀቅ ስለሆነ ዘመን ባመጣው በዚህ አጋጣሚ እናንተም መልእክቶችን እንድትከታተሉ ለሌሎች ደግሞ እንዲደርስ ወደ ምልክታችሁን ወይም ላይክ የሚባለውን ማድረግ ትችላላችሁ። ለሌላው እንዲደርስ ሼር የሚባለውን ማድረግ ትችላላችሁ። ስለሰማችሁ ጌታ እግዚአብሔር ይባርካችሁ።